ሩታ ሀብቴ ትናንትና እንግዲህ መኪና ተሸልማለች። ሁላችንም በጣም ደስ ብሎናል። ብዙዎቻችሁ እንግዲህ ፕራንክ ነው እኛ አናምንም ስትሉ ነበር። ማመን አለባችሁ ማለት ነው። በነገራችን ላይ እኛ አመነ አላመነ አብርሽ ከዚህ ላይ ምንም ነገር አይሞቀውም አይበርደውም። አዎ ትናንትና ሩታ እንዳየናት ምንም ነገር ደስ አላላትም። ለምን በዚህ ሳምንት ያው ፕራንክ ስለበዛባት ብዙ ነገሮች እየተደረገ ስለሆነች እና ሁለተኛ ደግሞ እንግዲህ አብርሽ ከውሽሚት ጋር የሚያደርገው ድርጊት ያንን ስታይ አይ ይሄ ነገር ውሸት ነው እያወራች አሁንም እንዴ እውነትህን ነው ስትለው ነበረ። አሁን ሁለተኛ መኪና ሲገዙን አይታችሁ እንደውም በጣም ደስተኛ ነበረች፣ በጣም ከምላችሁ በላይ። ትናንትና ግን ያው አንደኛ አራስ ናት፣ ሁለተኛ እንግዲህ ከተደረገባት አንጻር ከዚያ ነው መሰለኝ ብዙም አልተደሰተችም። ያም ሆነ ያው ይሄ ነገር እውነት ነው። በጣም ደስ ብሎናል። እንግዲህ ግሬስ ፋሚሊዎች ሩታ ከወለደች አንስተን ለሩታ መኪና መሸለም አለባት፣ ለሩታ መኪና መሸለም አለባት፣ ስጦታ ሰፕራይዝ ማድረግ አለባት እያለ ነበር። ትናንትናም አብርሽ ተናግሯል። ከሰማችሁት ብዙዎቻችሁ ቪዲዮ በለቀቅነ ቁጥር ለሩታ መኪና ትሸለም፣ ለሩታ መኪና ትሸለም የሚል ኮሜንት በተደጋጋሚ ይጻፍ ነበር ማለት ነው። ያም ሆነ ይህ እኛ ስለጻፍ ነው እኛ ስላልጻፍ ነው ሳይሆን አንድ ሰው ለሚስቱ አቅሙ የሚፈቅድ ባል ለሚስቱ የቤት ስጦታ፣ የመኪና ስጦታ፣ ወርቆች ምናምን አቅማቸው የሚፈቅድ ማለት ነው። ይኸው አቅማቸው የማይፈቅድ ግድ አድርጎ ሳይሆን ሰው ባለው ነው አይደለ? አሁን አብርሽ በቃ አለው ይችላል ለሚስቱ። ሁለተኛ ደግሞ አብርሽ እንዴት እንደዚህ እናንተ አላምናችሁትም? ሁለተኛ ለሩታ ይሄ ይገባታል። ሶስተኛ ደግሞ የሰራችው ገንዘብ ነው፣ ራሷ ያፈራችው ነው። 9 ወር ሙሉ አልቅሳ የተገዛላት ነው እና ይሄ ምንም ሰፕራይዝ አይባልም ስትሉ ነበረ እና ይሄ ነገር ሆነም አልሆነም በጣም ደስ ይላልኝ። ሁለተኛ ደግሞ አብርሽ ብቻ አይደለም ለሚስቱ ሰፕራይዝ የሚያደርግ አይታችሁ እንደሆን በጣም ባለሀብቶች በጣም ያላቸው ሰዎች ሚስቶቻቸው የመጀመሪያ ጊዜ ሲወልዱ ይሄ ምንድን ነው የቤት ስጦታ ይሰጣቸዋልኝ፣ የመኪና ሰፕራይዝ ይደረጋሉ። እና እናንተ እንዴት ይሄ ነገር አብርሽ አያደርግም ብላችሁ እንዴት ነው ያልማታምኑ? ይህ ነገር ያለ ነው ማለት ነው። እና ማመን አለማመን እንግዲህ የእናንተ ስራ ነው። አብርሽም ተናግሯል ወደ መጨረሻ አካባቢ በደንብ አርጋችሁ ሰምታችሁት እንደሆን እኔና ሩታ አንድ ነን ብሏል ማለት ነው። እና አብርሽ ብዙ ጊዜ የሚሰሩት ቪዲዮዎች በጣም የሚያስጠላ በጣም የሚዘገንን በተለይ ደግሞ ከብዙ ሴቶች 4-5 ሴቶች ጋር ሰርቷል። በተለይ አሁን መጨረሻ ላይ እንግዲህ ከሄርሜላ ጋር የሚያደርገው ሀረካት ያው ትንሽ ከበድል ነበረ። ያው እነሱ መቼም የሆነ ስራ ሲሰሩ ሰውን ያስተምራል። እንደዚህ ያለ ወንድ አለ፣ እንደዚህ አይነት ደግሞ ዘልዛላ ሴት በሀገራችን አለች እያሉ መሰለኝ። እኔ ዝም እየስገምታቸው እንደዚያ ነው። አሁን ሄርሜላ እንግዲህ በቃ ልክ እንዳየናት ማለት ነው። ቃሉን ባልደግምላቸው በቃ ወጣ ያለች ሴት ነው የምትሰራ እንደዚያ። አብርሽ ደግሞ ባለትዳር ሆኖ ከማንኛቸውም ሴት ጋር ቢወጣ ማንም ወንድ ቢወጣ ባለትዳሮች ሆነው ከማንኛቸውም ሴቶች ጋር ቢወጣ ያው ችግር እንደሌለበት ነው እንደዚያ የተረዳ ነው ማለት እንጂ የሚያስተምር ነገር የለውም። ሩታ ደግሞ ትናንትና ምንም ብዙም አልተደሰተችም። ለምንድን ነው ምናምን ነገር ፕራንክ በዝቶባታል። ይህን ሳምንት በእህቷ በእናቷ በአብርሽ ያው ስለወለደች እሷን ፈታዘና ለማድረግ አንደኛ ወልዳ ከቤት ስለተቀመጠች ትንሽ ያው ይደባበራል። የሆነ ውጭ የለመርነ ሰዎች ቪዲዮ ብዙ መቅረጽ የለመርነ ብዙ የሆነ መዝናኛ ቦታ የምንሄድ ሰዎች ከቤት ስንቀመጥ ምንም አራስ ብንሆንም ማለት ነው በጣም ነው የሚደብረው። በጣም እና ለዚያ እያሉ እንግዲህ ፕራንክ እያረጓት ነበረ እና አላመነችም ነበር። ሩታ ማመን አለብሽ፣ ያንቺ ነው። በጣም ደስ ብሎናል። ለፍተሻል፣ ሰርተሻል፣ ተሰድበሻል፣ ተዘቅዝቀሻል። ምን ያልሆንሽው ነገር አለሽ? ያልሆንሽው ነገር የለሽም እና ይገባሻል። ይሄ ደግሞ ቀላል ነው። አሁንም ለክርስትናው ያው ወርቅ ትሰጫለሽ፣ እናሰጥሻለን። ሶስተኛ ደግሞ ምንድን ነው ማለት ነው በቃ ቤት ያው አብርሽና ሩታ እኮ አንድ ናቸው። በነገራችን ላይ የአብርሽ ማለት የሩታ ነው፣ የሩታ ማለት የአብርሽ ነው። ግን ቢሆን ቪዲዮ ናቸው። ሩታ ተበድላ ነው የምትሰራ፣ ሩታ እያለቀሰች ነው የምትሰራ፣ ሩታ ዝቅ ብላ ነው የምትሰራ፣ ሩታ እየተሰደበች በማንም ቆሻሻ እየተሰደበች ነው የምትሰራ ማለት ነው። ስለዚህ ሩታ አሁንም ደግሞ ቤት እናሰጣታለን። ወደዱም ጠሉም አለ ነገሩ ቤት አላቸው መሰላ አልተጨረሰም እንጂ አላቸው ቤት ሆሆ እና ቢሆንም እንግዲህ ሩታ አብርሽ ትናንትና አላመንኩክም የኔ ነው
የኔ ነው ስትል ነበር ማለት ነው። አሁ ያንቺ ካላመንሽኝ 3 ቀን 4 ቀን ከዚያው ከግቢሽ ይደር። ከዚያ በኋላ እንግዲህ መቼ ነው ከአራስነት የምትወጪ መቼ ነው መንቀሳቀስ የምትችይ ሲላት ከ15 ቀን በኋላ እነሱ ግን 1 ወር ሙላሽ ምናምን እያሉ ነው። 2 ወር እንደዚያ 3 ወር እያሉኝ ነው። እኔ ግን ያው ይደብራል፣ ወላሂ ይደብራል። እስቲ እናንተ አንድ ነገር እሰቡ። የሆነ ነገር ለምደን ወይም ስራ ለምደን ከቤት ስንቀመጥ ወይም በቃ የሆነ ነገር እንትን ስንል በራሳችን ቢሆን የሆነ 1 ሰዓት እንደዚህ ስራ ለምደን ካለ ስራ ቆጭ ስንል እንዴት እንደሚጠፍሽ ለማረፍ እኮ ጊዜ ለመውሰድ ራሳችን እስቲ ራሴን እስቲ ትንሽ ልየው እስቲ ራሴን እስቲ ትንሽ ላሳርፈው ምናምን ነገር ብለን ቁጭ ስንል ወላሂ ቁጭ አንልም። እና እንደዚያ ነው። እና ሩታዬ ጠንካራ ሴት ነሽ። አሁንም ለማንም መልስ አትስጭ። በቃ በዚሁ አቋምሽ ስሪ። አንቺ የሴት ተምሳሌ ነሽ። አንቺ ጎበዝ ነሽ። አብርሽም ቢሆን ጎበዝ ነው፣ ጠንካራ ነው። የሚደረገውን ነገር ያደርጋልኝ። አንዳንዴ ያው ስራ ነው፣ በነገራችን የቪዲዮ ስራ ነው ማለት ነው የሚሰሩት። ያው ወጣ ስላለ ነው እንግዲህ አብርሽ አንድ ነገር ጥሩ ሲሰራ ይሰደባል። እንደዚህ ያለ ነገር ሲሆን ደግሞ እኛ ሁለተኛ አብርሽን አንሳደብ ሆሆ እንዳለ ግን ማለት ነው። የሆነ ጥፋት ደግሞ ካለበት ደግሞ ወይኔ በላቸው። ለማንኛውም በጣም ደስ ብሎኛል። እንኳን ደስ አላችሁ። እና ለሩታ ይገባታል። የዩቱብ ድምቀት ናት። በጣም ጨዋ ናት፣ የጨዋ ልጅ እስከ ቤተሰቦቿ በጣም ጨዋ ናቸው ሁላቸውም ማለት ነው። እና አብርሽ ደግሞ እንግዲህ የሀገሩ ልጆች ለማሳደግ ነው እንደዚህ ራሱን ዝቅ አድርጎ ራሱን እየተሰደበ ራሱን በጣም ብዙ ነገሮች እየተባለ እኛ ግን እንጃ አንዳንዴ አስተሳሰባችን በጣም ግርም ይለኛ ማለት ነው። ኮሜንት በቲክቶክም በዩቱብም ሳይ የሆነ አስተሳሰባችን በጣም የወረደ ነው። እሱ ራሱ ዝቅ እያለ ሰዎቹን ከፍ ያደርጋልኝ እና ለራሱም ትልቅ ደረጃ ደርሶ ሰዎችም ደግሞ በምንም ጉዳይ የሁላችን አስተሳሰብ በነገራችን ላይ በጣም የተለየ ነው። በጣም ነው የማስበው፣ እናንተ አታስቡም። እናንተ የምታስቡትን ደግሞ እኔ አላስብም። እንደዚያ ነው። እና እነሱ ቡታጀራዎች አንድ ናቸው። የሚጠየቁ በራሳቸው ስራ በራሳቸው ነው። እኔ በአብርሽ ስራ አልጠየቅም። አዋ ያለሁኝ ትምህርት የሚወስድ ከሆነ ወስዳለሁኝ፣ የማልወስድ ከሆነ ደግሞ ልክ አብርሽ ትናንትና እንዳለው የሚጠቅማችሁን እየወሰዳችሁ የማይጠቅማችሁን ደግሞ ወደ ጎን እያደረጋችሁን ያው እንደዚያ ነኝ እንጂ ዝሙት ተከታታይ እንደዚህ ምናምን ነገር የኛ 18 ዓመት በላይ ነን። 18 ዓመት ከስደት ስለሆነ ምንም ትምህርት ከማንም አንወስድም። በራሳችን በአእምሯችን እንደዚያ ነው እንጂ ከማንም ከዩቱብ ትምህርት አይወሰድም። አዎ ደስ ካለን እንወስዳለን። አዎ ይሄ ነገር ለእኔ ይጠቅመኛል ካልኩኝ ከአብርሽ ወስዳለሁኝ። ኧረ አይጠቅምም ካልኩ ደግሞ ከምንም እንዲሁ የጥፍር ቁራጭ ትዝ አይለኝም። እና በጣም ሀሪፍ ነው። እና ወሬ አላበዛባችሁ። ለማንኛውም በጣም ደስ ብሎኛል ማለት ነው። እንኳን ደስ አላችሁ።